አብዛኞቻችሁ ትናንትና ፍቅር በሰራችሁ ላይ ፍቅር እንደማይሆንልሽ ያወቅሽ ጊዜ እውነቱን ተናገርሽ፣ እንደማይሆንልሽ ያወቅሽ ጊዜ እውነቱን ተናገርሽ የምትሉት ግን ጤነኛ ናችሁ? ሲቀደም ማንነቷን ወጣችሁ አልተረዳችሁትም። ስለዚህ እሷ መቼም ቢሆን አትዋሽም ማለት ይሄ እሱ እርጂ ፍቅር እርዳታሽን እፈልጋለሁ ስላለ እንጂ አብርሽ መጀመሪያም ፍቅርም አልሄደችበትም። ካስታወሳችሁ አንድ ጊዜ እኮ የሆነ ቪዲዮ ላይ እንትስል እሱ መጣብኝ እንጂ እኔ አልሄድኩበትም ስትል ይህችን ነገር ራሱ እኔ አስታውሳለሁኝ ማለት ነው። ስለዚህ ፍቅር ምንም አይነት ነገር ጥፋት የለባትም። ከፈለጋችሁ ታምናላችሁ፣ ካልፈለጋችሁ የራሳችሁ ጉዳይ። ነገር ግን ያኔ ለፋፋ ስላልነገረችውም ሆነ ምን ያኔ ፋፋም ሊቆጣ ይችላል ማለት ነው። ቢቆጣም ባይቆጣም በቃ እርጅኝ፣ እርዳታሽ ያስፈልገኛል፣ ከሮታ ጋር ተጣልቻለሁ፣ ስለዚህ ከአንቺ ጋር ስሆን ተመልሳ ትመጣለች አትመጣም የማለት አላማ ስላለው እሺ ብለው እንግዲህ አብራ ቪዲዮ ሰርታለች። ሌላ ነገር ምንም ቪዲዮ ላይ የሚሰሩትንም ቪዲዮ አይታችኋል እንዴት እንደሚሆኑ አትራሱ መዝናኛ ቦታ አንድ ጊዜ ባህር አካባቢ ሄደው እንዴት እንደሚዋኙ ራሱ ጠንቀቃችሁ ታውቃላችሁ ማለት ነው። ምንም አይነት ራሱ ቀረቤታ የላቸውም፣ ገባችሁ? ነገር ግን ጭንቅላታችሁ ምንም ሊያገናዝብ አይችልም ማለት ነው። አሁንም ነገም ዛሬም የሆነ ፍቅር በጣም ጎበዝ ልጅ ነኝ ማለት ነው። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ያደቡት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ትላንትና ሁላችሁም አይታችኋል። ፍቅር እንግዲህ እውነቱን መናገር አለብን፣ ይበቃናል፣ እዚህ ድረስ ይሄንን ነገር ታደረግን ነገሮች ታይባባሱ ልናገር ብላ በመናገሯ እሱም እንግዲህ እኔ አብርሽ እኔ ለፋፋና እንዲሁም ለሮታ መናገር አይጠበቅብኝም፣ ነገር ግን ለእነሱ ፊት ይሄንን ነገር ማስረዳት ለእኔ ትንሽ ከባድ፣ ስለዚህ አንቺ ንገሪያቸው ብሎ ነግራቸዋለች። ነገር ግን ፋፋ የራስሽን ፍቅርም ሰደሽም እያለ እሱም ተተዋት ሄደዋል። ተተዋት የሚሄዱትበት ምክንያትም ያው እንደምታውቁት ነገ በአንዷ ቻናል ላይ ለመለቀቅና በራሷ ቻናል ላይ ለመለቀቅ ነው እንጂ ሁሉንም ነገር በ10 ደቂቃም በ20 ደቂቃም ጥንቅቅ አድርገው መናገር ይችላሉ ማለት ነው። ለማንኛውም ሮታ አብርሽ ጋር አንድ ቤት ውስጥ እያደረች አብርሽና ፍቅር ምንም አይነት ነገር እንደሌላቸው ጠንቅቃ ታውቃለች። ሙሉ ፐርሰንት ማለት ነው፣ ከ100 ጠንቅቃ ታውቃለች። ነገር ግን ለማካበር ስለምትፈልግ ሮታ ሁሉን ነገር በቃ እንጥጥ ስለምትል በቃ ያም ሮታ ስለሚያት ለዛ ነው እንጂ ሁሉን ነገር ጠንቅቃ ታውቃለች። ቤትም አንጥቶ ቢጋብዛትም ምንም ቢላትም ያላቸውን ቀረቤታና ሁሉን ነገር ሁላችሁም ጠንቅቃችሁ ታውቃላችሁ ማለት ነው። አንድ ነገር የማስታውሰው ነገር ባለፈ ታስታውሳላችሁ፣ አንድ ጊዜ ራሱ የሆነ ቪዲዮ እየሰሩ እያለ በመሀከል ራሱ እንደዛ ተጣልተው እኔ እኮ መጣህብኝ እንጂ እኔ አልመጣሁብህም እያለች ራሱ የሆነ ነገሮችን ተናግራለች ማለት ነው። አሁንም እሱ ነው እርዳታሽን እፈልጋለሁ ፍቅር ተኔ ጋር ቪዲዮ ስሪልኝ እና ብሎ ሮታና እሷን ለማስታረቅም ለማለት እንጂ ሌላ ነገር አልነበረም። ስለዚህ በፊትም ሮታና ፍቅር ሲገናኙ ስትገፈትራት ተይ ማንነቴን ውስጤን አታውቂም ምናምን ስትላት ብዙ ነገሮችን እያለች ነበረ ማለት ነው። አትራሱ እስታክስቷ ድረስ ብዙ ነገሮችን እያለቻት ነበረ። ነገር ግን ፍቅር ለዛም ቦታ ሁሉን ነገር ትታ ለሱ ስትል ነው ይሄንን ያደረገችለት። ለምን ለአብርሽ ስትል በቃ ተጎን ሁኝልኝ ስላላትና እርዳታውን ስለጠየቃት እንጂ ሌላ አይደለም። ፋፋም እንግዲህ ስላልነገረችው እንደዛ የሆነበት ምክንያት ተናደደ፣ ተቆጣ፣ ሄደ ማለት ነው። እሱ እኮ በፊትም አይንሽን ማየት አልፈልግም የሚል ነበር። አውቆ ነው እንጂ ለካሜራ ነው እንጂ ዞሮ ፋፋ ራሱ የትም ትቷትም አይሄድም። እንትናን ፍቅርን የትም ትቶ አይሄድም ማለት ነው። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ስለዚህ እሷም ደግሞ ተንግዶ ወዲያ በጣም ጠንካራ ልጅ ነች። የፈለጋትን ነገር መስራትም ሆነ ምንም ነገር ማለት ጋለች። ፍቅር ታሸነፈ፣ ፍቅር የጋራ ነው። ይቅርታ ብለህ ተጠያይቀህ መኖር ትችላለህ ማለት ነው። ተታትልዩ አይ ካልክ ደግሞ እሷ ነገም ዛሬም እንግዲህ አንተም የራስን ህይወት አጋሪ አታጣም፣ እሷም የራሷን ህይወት አጋሪ አታጣም ማለት ነው። ግዴታ አብርሽ ለእሷ ይጠበቅባታል ማለት አይቻልም። ለእሷ ደግሞ እግዚአብሔር የፈቀደውም አለ፣ ለአንተም እግዚአብሔር የፈቀደው አለ። ነገር ግን በዚህ መካከል ውስጥ አንተ ይቅርታቸውን ተቀብለህ አምነሃት ብትቀበላት በጣም ጥሩ ነው ብዬ ነው እኔ የማስበው። ነገር ግን አሁን ወደዱም ጠሉም ሁሉም ይታረቃሉ ብዬ አስባለሁኝ። መቼም ቢሆን አንድም ይሄ ነገር ሊመካከሩ ይችላሉ። እንደምታዩት እንግዲህ ጋሽዬ ያው እዚህ ድራማ ላይ መግባታቸው ራሱ ግማሹ ህዝብ እየተቆጣ እየተሳደበ ይገኛል ማለት ነው። ማለት እንደዚህ ለምንድን ነው የሚሆነው፣ እንደዚህ ለምንድን ነው የሚሆነው እያሉ እንግዲህ እሳቸው እንግዲህ የገቡበትን እንግዲህ ሁሉም ራሱ ያውቃል። እኛ የምናውቀው ነገር የለም። እሳቸው እንግዲህ ያው
በፊትም ጀምረው ሄዳለሁ ሲሉ እንግዲህ ትላንትና እነ ይሳቅን እና አብርሽን ሁሉንም ነገር ይቅርታ አባብለዋል። እንግዲህ ተሮታ ጋም ደግሞ እርግጥ አባት ናቸው። እውነት ይሄ ነገር ከሆነ ቢያስታርቋቸው ችግር የለውም ብዬ ነው እኔ እንደራሴ የማስበው። ነገር ግን ደግሞ አይ እኔ ድራማ ነው የሚለው ከሆነ ደግሞ እሳቸው ይሄ ላይ መግባታቸው ጥሩ አይደለም። ለማንኛውም ያው ምክክር ሊሆን ይችላል ይሄ ነገር ትልቅ ሰው በመግባቱ እኔ እንጃ እውነት ይሁን ውሸት ባላምንም ማለት ነው። ስለዚህ ለማንኛውም እንግዲህ ፍቅር የራሷን እንትን ማንኛችሁም ሰሆናችሁ ማንኛችሁ ካመናችሁ ታምናላችሁ የራሷን እንትን ተወጥታ ጨርሳለች ማለት ነው። ከፈለጋችሁ አሁንም ነገም ዛሬም ትጠብቃለች፣ ትከተላችኋለች፣ ትነግራችኋለች፣ ታስረዳችኋለች። ስለዚህ ሩታ ራሱ አንቺ ራሱ እኮ ዝም ብለሽ ተዳኒ ጋር ሆነ ተነይ ጻጋ ስንት ነገር ነው ያደረግሽው። እግዚአብሔርን ስንት ነገር ነበር ያደረግሽው። ነገር ግን ተዳኒ ጋር ራሱ ሆነሽ ዳኒ ትቶሽ ሄዶ ተጽጌ ጋር ስለታረቀ ራሱ በጣም ነበር የተናደሽ። ያንነት ራሱ በጥፊ መታሽዋል። ለምን ትቶሽ ስለሄደ እንጂ ተሱ ጋር ራሱ መቀጠልም ሆነ ምንም ነገር ማድረግ ትፈልጊ ነበረ። ነገር ግን ትቶሽ ሄደ ታውቂያለሽ። እንዴት እንዳደረገ ትቶሽ እንደሄደ ታውቂያለሽ። ስለዚህ ተጽጌ ጋር ታርቆ ሲመጣ በጣም ነበር የተናደሽው። ጥቅመኛ ነው ምናምን እያልሹ ነበር ራሱ ማለት ነው። እና ወደዳችሁም ጠላችሁ በፍቅር ብቻ ጥፋት አትው ለማለት ፈልጌ ነው። እኔ ሌላ አይደለም። ፍቅር አሁንም ነገም ዛሬም በጣም ጎበዝ ነኝ። እርዳታ ስለጠየቃን ይሄንን ነገር ያደረገችው እንጂ ሌላ ነገር አይደለም። ያኔ ለካፋ ያለመናገሯ ትንሽ ጥፋት ሊኖርባት ይችላል። በዛ ግን ለሱ ተነገረችው ይሄ ነገር ያው ድራማ ነው ብሎ እሱ እንትን ስለሚል ለዛ ይመስለኛል። እና ሰው እንዳይነቃባቸው መሰለኝ እንግዲህ ይሄን ነገር ያላደረገችው ማለት ነው። ለማንኛውም እንግዲህ እኔ የምትገርሙኝ የምትሳደቡ ሰዎች እና ብዙ ነገር የምታደርጉ እንግዲህ ከአመት ውስጥ ለእነ ሩታና ለእነ አብርሽ ብሌ ከአመት ውስጥ 3 ወር ብቻ ነው የሰራሁት። ለእነሱ ብዙ ወይዘዋት እነከፍያለሁ። ነገር ግን አብርሽና ሩታ እንደዚህ በመሆናቸው ማዝናለች ማለት ነው። የምታለቅሳለች በየቱክቱኩ የሚያለቃቅሱ አሉ ብዙ ሰዎች። እንግዲህ ለማንኛውም ሊታረቁላችሁ ነው። እንግዲህ ጋሽዬ አዲስ አበባ ድረስ መጥተው ሩታ እምቢ ትላለች ማለት ሀሰት ነው ማለት ነው። እንግዲህ እንትናም ይሳቅም እውነቱን ተናግሯል ትላንትና። ስለዚህ ማንኛውም ያው ይቅርታ ተባብለዋል። እንግዲህ ለትንሽ ቀን በቃ እንግዲህ አንድ እውነት የፍቅር አጋሪና ትክክለኛው ሚስትህ ከሆነ አሁን እንግዲህ ተታረቃችሁ ነገ ዛሬ ማለት አይጠበቅባችሁም። አሁን እንግዲህ ፋሲካ ሲፈታ ጾም እንግዲህ እንትን የምትሉ ከሆነ የምትጾሙና እንትን የምትሉበት ከሆነ እንግዲህ ጾሙ ሲፈታ ማጋባት ትችላላችሁ ብዬ ነው የማስበው። እና የዛሬው ቪዲዮ ይሄንን የመሰለ ነበረ። እና ለማንኛውም እንግዲህ ይሄን ይመስላል ቪዲዮ የዛሬው። እንግዲህ ሁላችሁም ሰብስክራይብ ለምታደርጉኝ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ትሆኑ ለኢትዮጵያ ሀገራችን በየሃይማኖታችን ጸልሎ ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው።